እሺ ማዘርዬ አልኮል ይጠጣሉ? የታል ይሄ ካጂ ሰላም እንዴት ናችሁ? ሞሳ ሪአክሽን ነኝ። ዛሬም በአዲስ ጸደ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ አብዛኞቻችሁ አዲስ ናችሁ። በሰራነው ልክ ቪዲዮ እየታየልን አይደለም። አዳራችሁን ይሄ ቪዲዮ እናንተ ጋር ከደረሰ ላይክ ሰብስክራይብ አድርጉ። እናንተ ላይክ ሰብስክራይብ ስታደርጉ እኔ ከዚህ ይበልጥ እንድሰራ ስለሚያበረታተኝ ነው። አመሰግናለሁ። 12ኛን ከወደኩ በኋላ እኔና ፋዘር ያለንበት ሁኔታ ይሄን በግ ያውል ምን እንደምታረግ አሳደግ ልትለው ነው ማለት እቃህን ከክላስ እንድታወጣን የጠራው ለምን? በጉ አንተ ክላስ ነው የሚያርፈው። አይዞ ያ አባደ ክላማ ካንከ በርገማጂራ ወይ ወንድሜ አይዞ ያ አባደ አንተ ኖረ ስለማትጠቀም ይኸው በጉ በአንተ ቤት ይገባል ማለት ነው። አንተ ከቤት ትወጣለህ ወይ አንተ ወደ በግ ቦታ ልትሄድ ነው? ግልጽ ሆነ ንገረኝ ልጄ፣ ምንድነው የተፈጠረው? ኡስታዝ እኔ 2 ልጆች አሉ። እንዴ እና ታዲያ ይሄ እኮ በጣም ያስደስት ነገር ነው፣ ልትኮራ ይገባል። ግን አልተጋባንም። የኔ ልጄ እኮ በጣም ትልቅ ዚና ነው። በጣም ኃጢአት ውስጥ ነው ያላችሁት። ተውበት ማድረግ አለባችሁ። አባቷንም ሄደህ ይቅርታ መጠየቅ አለብህ። ለዚህም ነው እርሶ ጋር የመጣሁት። ወይኔ ካያ ይመቸው። ካያ የሚሰራው የለ ሰሞኑ እሱ የሚሰራው መሬት ጠብ አይልም። የምን ሰሞኑ ነው? ከድሮም እሱ የሚሰራው ማለት መሬት ጠብ አይልም። ይመቸው። የሰው መጨረሻው ታቱሽ ግጥም ያለ መጽሐፍ ታጣቂ እንዴት እንደምወድሽ ምን አለ ብታቂ ያሰርሽ ግልምጫ ምንም እንዳይመስልሽ አንቺ ውብ ንቅስ እኔ እኮ አለሁልሽ። እኔ እኮ ከገጠር የመጣሉ ማር ነው ታላማ ያታሰናክለኝ አንተ ሰው። ማን አሰናከለ? ማን ተሰናከለ? ሁልጊዜ አንቺ መልስ ልቤን ከበደለ። ግጥም ነው ማታ ተማሪ ወደ ቤትሽ ገብተሽ ወጥ ምናምን ሰሪ እንደደረሰልሽ አቅራቢ በትሪ በረቦ ባረቦ ባሰርሽ ተጠሪ ሚሻል እንደመጣ ወዲያው ተባራሪ እኔን ጥሎልሻል ምታምኙ ፈጣሪ ብቶኝ ይሻልሻል ምልሽን አክባሪ ባይሽ ደስ ይለኛል ሆነሽ የልቤ ቀጣሪ። ለምን አትሰማኝም? ምን ልቤ ተሌላ ነው። ይሄን መስማት ከባድ ነው ምንኛ። መቼስ እንድትወጂኝ ብዬ አልሆንም ዘበኛ። ይሄን ያልኳልኩ እኔም እዚህ ጋር ይብቃኛ። እንኳን እዚህ ጋር በቃ አንተ እዚህ ጋር ባቆምከኝ ቁጥር እያረፈደሽ ብላ እየተቆጣችኝ ነው። ትቆጣሻ? አሁን ገብተሽ ሽሮ ሲሪላት በመጥበሻ ቡና አፍኪላት ፋንዲሻ ቤት እንደደረሽ ይከፍትልሻል ምትወጂው ወጠምሻ አንቺ ቀበርሻ። ጊዜ ያሳለፈና በጣም ደስ ይላል። ወይኔ ይበርዶ ይበርዳል። ወይ በጣም ነው ይበርዶ። አልበረደም? እኔ ራሱ እንዲህ ደርቤው በጣም ነው የበረደኝ። አረ ጃኬትን ፈልጋ ነው ስጣት እንጂ ማይዞሽ የዝናብ ፍቅር ደስ ይላል። አረ ወይኔ ይበርዶ ይበርዳል። በጣም ነው የሚበርደው አይደል? ጃኬትን አውልቃ አሰጠኝም ማለት ነው። ነጭ ይሄ ብቻ ነው የቀረኝ። 18 ጃኬት ወሰርሽብኝ አይደል? ወስዳብ ነበር ከዚህ በፊት። እኔስ ፈተና ነበረ ግን ፈተናዬን ወድቃል። ነጭ እኔ ለጃኬቱ ብዬ አይደለም ያንተን ፍቅር መለካበት ነበር። ነጭ እሺ ለፍቅር ከሆነም አየው አይው ነጭ አየው አያስፈልግም። ምን ቀረኝ እኔ? እሺ ልበሽ። አመሰግናለሁ። በቃ አሁን መሄድ ትችላለህ። አረ ልጁ ገንዘብ የለውም። ነቴክስ ቦንዳ የምጠው ገራ ጃኬቶች አለሉ የደወሉ የልጁን ልብስ ሰብስባ ወና ከፈተች አሉ። እንደዚህ አይነት ሴቶች አሉ። ብራችን ላይ ይሄ ዝም ብሎ የሚሰራ ያለ ቀልድ ብቻ አይደለም አሉ። የሰውን ልብስ እየሰበሰባችሁ ቦንዳ የሚሸጡ ማለት ነው። ሱቅ ባከፍቱ ዛትዋን ያገኘውን ነገር ስናፕ የሚያደርገው ጀለስ። ቆይ ስናፕ ታርግ እንዳትወጣ ቆየው ስናፕ ታርግ አንዴ አመቱ ሙሉ ሽሮ ስትበላ ስናፕ አርጋል። ከሁለት ቀን በኋላ አንድ ስጋ ዘርባና ስናፕ አርግ መጥቶ ንገረኝ እስኪ። አመቱ ሙሉ ሽሮ ስትበሉ ስናፕ ያላረኩ አንተ አመት አንዴ ስጋ ሲገኝ ስናፕ ልታረግ ነው? የመላጣ ልጅ እንኳን ከኔ ጋር ነው። ከኔ ጋር ብትሆን እኔ ይገል ነበር ቀጥታ። 360 ካሬ መሬት አለ። ቆንጆ ወደዋለ። እሺ አሳዩ። አየዳላላ ነገር እሺ አሳዩ። ሰዓት የለኝም። አፍተን ወይ እናቴ ምንድነው 360 ካሬ ፈልግ ግንባሩ ነው እንዴ? ምፈልግ ስቱዲዮ ታስገነባበታለህ። ኧረ ባዘር በላይ ምን አለ? መሬት እኮ ነው አሳዩኝ ያልኩት እኮ። ይቀልዳል እንዴ? ከዚህ መሬት ይሄ መሬት ይበልጣል። ተስማሚያለሽ? ጥራሽ በግንባር ማዘር ምን ልጆች በርዞ እኮ ነው የወጣው። ጎረምሳው አንድ ስራ አሰራም አንድ እንጀራ ትበላለህ።
ለማንኛውም ምንድነው የምትለኝ? ልብት እንጂ የሆነች ልጅ መንገድ ላይ ሰታይ ነው። እቺን ነገር አንብብልኝ። ምንድነው? ተመችተኝ ነው። ማታ ደውልልኝና ፈታ እንላለን። ኧረ ገቢዎች ናቸው። ቆይ ውጪ ጋር ደውላቸው። ገቢዎች ናቸው። ሲክስኛ ያጠርብናል። ለሸባው አኮርማው የሲሉህ ነቃ። ይችን እንጨት ካልፈለጥክ እዚህ ቤት ራት የለም፣ ምሳ የለም። አበቃ። ስራ ሳይኖርን ሲቀር በዚህ ጊዜ ያው ስራም የለም። ግን ስራ ከሌለም ቤተሰቦቻችን እንዴት እንደሚጫወቱብን የደረሰበት ያውቃል። የደረሰበት ፒኦቪ ታክሲ ውስጥ ከእናትሽ ጋር ነሽ። እቺ ጋቢና ልቀበላችሁ። መጨረሻ ወንበር ላይ ያለች ልጅ ናት። እንዳትቀበላት እሙ እንዳሰጪ። እሺ ማጊ ሰምቼሻለሁ። እሺ ማዘር ሰምቾታል። እሙ እንዳሰጪ ብር ሞባይልሽን ደግሞ በስነ ስርዓት ያዢ። ስትዝረከረኪ እንዳይሰጥ። ኧረ አትሰጥም ማዘር። እማዬ እንደዚህ አይነት ማዘሮች ግን ማዘርሽ ናት? አዎ እናቴ ናት፣ ልጄ ናት። መጨረሻ ወንበር ላይ ያለች ልጄ ናት። እሙ አይዞሽ እሺ እንዳትፈሪ። ትንሽ ልጅ ናት እኮ ስትታይ ትልቅ ትመስላለች እንጂ ትንሽዬ ልጅ ናት። እሙ ረዳት ሳቀ። እጂ ትልቅ ልጅ አይደለሽ እንዴ? ምንድነው የሚያስፈራሽ? አይ እማዬ ዝም ብላ ስለምትጨነቅ እንጂ ትልቅ ልጅ ማነው ረዳት? ትልቁ ፎቅ ጋር ስንደርስ እንድታወርደን አናውቀውም። ገና ነን ማዘር። እማዬ እኔ አውቀዋለሁ፣ ስንደርስ እነግርሻለሁ። ምን አባሽ ታውቂያለሽ አንቺ? መንገድ የምታውቃት መስለሽ? ልጅ እኮ ናት፣ በጣም ትንሽዬ ልጅ። ከቤት ራሱ እኮ አለቀም። አርፈሽ ተቀመጪ። ረዳት እንድታወርደንሽ አናውቀውም። ማዘርዬ ትልቁ ፎቅ ጋር ስንደርስ እነግሩታል። አሁን ግን ገና ነን ማዘር። እንዳታልፈን ነግሬሃለሁ። በሩ ላይ ነው የምጥለን። ኧረ ማዘር እንኳን ደስ አላችሁ። ተሳክቷል። ምን ታገኝ እንዴ? እወዳለሁ አለች። ይሄ ነው። አይ ደወልኩላት፣ ከዛ አታነሳ፣ ከዛ መልሳ ቴክስት ላከችልኝ። ከፍት ሳይል እወዳለሁ። ወይኔ ስልኩኝ ነው ትወደኛለች። ኧረ እወዳለሁ እኮ አይደለም የሚለው እደውላለሁ ነው። ወይኔ አይዞህ በቃ ማንበብ አለመቻል እኮ ነው የወደፊት ትውልዳችን ነው የሚያሳይ። የእኛን ጀነሬሽን የወደፊት ጀነሬሽን ማለት አሁን እንደምታውቁት ትምህርት ማንም እየተማረ አይደለም ማለት። ስለዚህ ይሄ ነው የኛ ወደፊታችን ማንበብ ሁላ እስከማንችል ድረስ ማለት ነው። አብዛኛው ወንድ በልጅነቱ እንዴት እንደተገረዘ ላሳያችሁ። እኔ ግን ስገረዝ እንዴት እንደነበር ላሳያችሁ። ህፃን ነኝ ተኝቻለሁ። ዶክተሩ መጥቶ ሊነካኝ አተ እንደዚህ ጥሏል። አተ ማን ነኝ ምን ነካኝ? ዶክተር እኔ መገረዝ አለብህ እና አለፍካቴ ነው ምን ነካኝ? ኖ አይደግዴታ ታታ እንደዚህ ጥሏል። ለማታውሰን እባክህ አትደል ተገድጄ ነኝ። ማን ያስገድደ? አባቴ ዙር ቤት አባቴ ቆመ። በጣም የሰግድ መገረዝ አለብህ አንተ። እንዴት ነው ይሄ የምፈቅደው? አይደለም ሁሉም ወንዶች ይገረዛሉ። ውሸትህን ነው አሳየኝ። ሁሉ ቃል ያሳይ ጀነግዳ እውነት ዶክተሩ ተገረዟል። እኔ አላውቅም። ይኸው ከፈለ ሳይው አተገረዘም ይሄ ካጂ ከዛ ታብሩ እንጂ ከተማ ላይ እየጎተትኩ ይወጣል። እዛ እየሰማኝ ስማ ይሄ ዶክተር እኔ ሁሉም እያየኝ እስካ ለምንድን ነው ይዘቅሰን? ዳይፐር ብቻ ነው ያደረኩት። እናንተ ትቀልዳላችሁ። ዶክተር ፓስ አደረገው። የኢትዮጵያ ግንዛት ሚኒስቴሮች ይመጣል። ይይዝ በጣም ያስተፈጋግ እንደዚህ ይላል። እኔ መቼም አልነኩኝም። አንዱ በዚህ ከዛ ዶክተሩ ይመጣና እንደዚህ አስተኝ ሊነካኝ ሲል ተሳስታችኋል። ሁሉንም ከተሳሳርጀ ስትላቸው እኔን የሚመስል ሰው ይመጣ በርጠሚዎስ ይለኛል። ሳይሆን እኔን የሚመስለው እንዴት እኔን ልመስል ቻትለው? እኔ አንተ ነኝ ከፊውቸር ነው የመጣሁት እና የግድ መገረዝ አለብህ። እርግጠኛ ነህ? አዎ። እሺ እንደዛ ከሆነ አንተ ግረዘኝ ይሏል። እንደዚህ ይሰጠዋል። መጥቶ ግረዝ ያደርገኛል እና ራሴን በራሴ ነው የተገረዝኩት። በርጠሚዎስ ሰሞኑን የጀመረው ኮንተንት ምን ኮንተንት ነው? የሆነ ታሪክ ይናገራል። በጣም በፍጥነት ነው የምናገረው። ደግሞ አክሽኑ በጣም የሚያስቅ ሰውዬ። የበርጠሚዎስ የድሮ ቪዲዮዎችን ያያችሁ እንደዚህ አይነት ታሪክ ራሱን እየከፋፈለ እየሰራ ነበር የሚያሳየው። አሁን ቀጥታ ስናገር ትሰሙታላችሁና እንደ ድሮ ብሰራልን አሪፍ ነው። ዳምጠው የአዋቂዎች ግርዛት ሄሎ፣ ዳምጠው የአዋቂዎች ግርዛት። አዎ ጋሽ ያውላልቀኝ ጠብቁኝ መጣ። ምን አልከኝ? ዛሬ ትሰራላችሁ እንዴ? ና ችግር የለውም። ስንት ዓመት ነው? 39 ዓመት። ገና ትገረዝ? አዎ ምን ነው አይቻልም እንዴ? ምንድነው የሙከራ ጊዜ ላይ ነበርክ እስካሁን? አረ እንደዛ አይደለም፣ አልተመቻቸልኝም። ለዛ ናሽ ምን አደርጋለሁ ታዲያ? እንደፈረደብኝ ይታገላለሁ፣ ግን አሳፋሪ ናል። እሺ እና ስንት ብር ነው? 10,000 ብር። ምን ነው 10,000 ብር እንዴ? አማርጣለ እንዴ? እሱንም ሰውዬ በ39 ቀን የመጣ መሰለ እንዴ? 39 ዓመት እኮ እና ቢሆንስ በአንድ ምላጫ እንዴ የሚያልቀው? አንድ ምላጭ ነው ያልከው? ስማኝ፣ መፍለጫ መጋዝ
መዶሻ ለምኑ ኢንሳ መፍቻ ብሎን ለምኑ ለአንተማ ሙሉ ኢንሳ መሳሪያ ነው እንጂ የምትጠቀመው እኮ። እሺ በቃ ትንሽ ቀንስልኛ። ሰውዬ ትልቅ ውለታ ነው ሙሉ 10,000 ብር ታውሽ ካልተስማማ በቃ አሳፋሪ እናንተ ሲጀመር አልግማማ ምን ካንተ ጋር የመግቢያ ቲኬት ቢላይክ ሰላም ነው ጌች? ሰላም ነው። ቲኬት ፈልጌ ነበር። ክፍያ አስተዳደር ይኸው መኪናውን አቁሜያታለሁ። አንድ ለቲኬት ቤት እየተፈራረም ነው። ካሹ ጋር ማዞሬለታለሁ። እየጨረሱ ነው። አዎ በቃ መውሰድ ይችላል። ቪአይፒ አይችልም ታውቃለህ? ቪአይፒ አይችልም አይችልም። ቪአይፒ በቃ ሚስት አለችኝ፣ እሷንም እሰጥሃለሁ። ወይ የደረሰችም ልጅ አለች። አንድ ላይ ተወስደና ቪአይፒ ነገር ብቻ የነሱ ቪአይፒ እንደሱ አይችልም። ለቲኬት ነው። አንድ ላይ ሰብሰብ አድርገህ ይዘሃቸውና እስከዛ ዝም ብዬ ሬጉላር ምናምን አቀብልሃለሁ። ታውቃለህ በመታወቅ ነው የሚሰራ ስራ የለም። አይሙ ካልሞላ እኔ እንዳል ጨምርልህ አይሆንም። ተወሱን ሬጉላር ትወስዳለህ። በጣም እኔ እና ሴዶ ፋይት ነው ማለት ነው። አመሰግናለሁ። ችግር ይሄ ቆይ ሰሞኑ የሴዶንና የጆኒን ፋይት ለማየት ቲኬቱ 200,000 ብር በ100,000 ብር እየተሸጠ ነው አሉ። ይሄ ነገር እውነት ነው እንዴ? ሰው እዚህ ጋር የሚበላውን የሚጠጣውን አጥቶ ይሰቃያል። አንተ 200,000 እና 100,000 አውጥተህ ቲኬት ልገዛ ድብድብ ልታይ ማለት ነው። ይሄ ነገር እኔ ብዙም ባላወራ ጥሩ ነው፣ ግን ልክ ይመስላችኋል? ይሄ ነገር እኔ ልክ አይመስለኝም። ድሃና ሀብታም እንዴት ነው የተራራቀው ኢትዮጵያ ውስጥ? ቆይ ሰው 100 ብር አጥቶ እዛም ይሰቃያል። አንተ 100,000 ብር አውጥተህ ለቲኬት ድብድብ ልታይ፣ ኧረ ይደብራል የምር። ልጅ አግተህ ቤተሰቡ ስልክ አላነሳ ስለ ታራንቱን የደወሉላቸው ደንበኛ ስልክ አይመልስም። አደገ አንተ ለማን ትቼ አባይ አባት ሆንክ እኮ 10 ዓመት ሙሉ አሳድገው እንዴት አባት ላትሆን ነው? አንተን ትቼ ያላለም በርተሚው ሲመቸ ይምር። ምንድነው የኔ እናት? ምን ልርዳ? ኤፍሬም ፈልጌ። ኤፍሬም የለም እንዴ? አሁን አለው ብሎኛል እንዴ? አይ የለም አልኩ። ደግሞ ምን አለው ብሎኛል። አሁን እጂ አትል ጎምጎሚ ደግሞ እቺ ምን ታክላለች? እንጆል ሴትዮ ዳውላ ክምር ማዘር ዛሬ ኤፍሬም የለም። ወይ ጉድ! ኧረ አለ መኪና ኤፍሬም ተገኘ ማዘር አለ እናቴ። እሺ ማዘርዬ ይጠሩልኛል? እጠራልሻለሁ። ማነው ኤፍሬም? ና ጌታ መጣልሃለች። ጌታ ይመቻች ማዘር። ጫትን ከኢንተርኔት ዳውንሎድ አድርጌ እስካልቀምኩ ድረስ ቴክኖሎጂን አላደንቅም። እየቃመ ምን ጫትን ከኢንተርኔት አውርደሽ እስከምቀሚ ድረስ ቴክኖሎጂ አላደገም? ምን እንዴት ነው ገቺ ልጅ ሰሞኑ ቲክቶክ ላይ መጣ ጫት ቃሙ እንደዚህ እያለች ነው። እና እንዴት ነው የጫት ማሳ አላት ወይ? እኔ ግራ የገባኝ የጫት ማሳ አላት መሰለኝ ቢኖራት አይደል? እዚህ ላይፍ እየቃመን ነው፣ እሷ ጫት ቃሙ ትላለች። የመላጣ ልጅ። እሺ ማዘርዬ አልኮል ይጠጣሉ? የታል? አይ ጥያቄ ነው እኮ ይሄ ማዘር። እና ልጋብዘኝ ነው? አልኮል እኮ ቀስ በቀስ እያደረገ የሚገል ነገር እኮ ነው ማዘር። እኔም ራሴ ቀስ እያልኩ መሞት ነው ፈልገው። ሰካራ ችጋራ ቀስ እያልኩ መሞት ነው ፈልገው። ኧረ ይመቻችሁ። የዛሬ ቪዲዮአችን ይሄን ይመስል ነበር። እንግዲህ እንደተመቻችሁ ተስፋ አደርጋለሁ። ላይክ ሰብስክራይብ ያላደረጋችሁ ላይክ ሰብስክራይብ አድርጉ። እስከ መጨረሻው ስላያችሁ አመሰግናለሁ። ፒስ አውት።